እንደዚህ አምሮብን ሳለ ደግሞ በሌላም ቦታ ደግሞ ምዕመናን ፈናቀላሉ፣ ይገደላሉ፣ ቤተ ክርስቲያን ይቃጠላል። ይሄ እንግዲህ ያው መጠንከር አለብን ነው። አዎ እስከ ዓለም ፍጻሜ አልለይም ነው ያለ። የአንድ ዘመን አይደለም የቤተ ክርስቲያን ጉዞ፣ የአንድ ዘመን አይደለም። ያ ባይሆን ኑሮ ዛሬ እግዚአብሔር ከኛ ጋር ባይሆን ኑሮ እንደ ሟርተኞቹ ምን እናረግ ነበር? በእውነቱ እንደሚወራው ማለት ነው። ግን ቤተ ክርስቲያኒቱ በመስቀል ላይ ስላለ መስቀል ስለተሰበከባት ቅዱስ ጴጥሮስ ጥዩቀ እንከ ያእምሩ ኩሉ ቤተ እስራኤል ነው ያለ። መላው ቤተ እስራኤል ይህን ይወቅ ከመ እግዚአ ወመሲሐ ረሰዮ እግዚአብሔር ለውእቱ ኢየሱስ ለአንትሙ ሰቀልክምዎ። እናንተ ሰቅላችሁ የገደላችሁት ኢየሱስን አዎ አስነሳው። ሰቅላችሁ የዚህ ጊዜ ነው ልባቸው የተነካ። አሁን እኛ አልሰበክልን ያለ እውነቱን ወደ ጎን እየተውን ለሰው ይመቻል የሚለውን ስለምንሰብክ ነው እንጂ ሰቅላችሁ የገደላችሁት ነው። ዛሬም እንዲህ ነው መስበክ። የሚሰቀሉትን ሰቃዮችን ሰቅላችሁ የገደላችሁት። ይሄ ካልሆነ የሰውን ልብ አናገኝም። አምሮብናል፣ ጥሩ ነው በእውነት። ብፁዕ ሥራ አስኪያጅም እድለኛ ነዎት፣ ብፁዓና ጸሐፊም። ያው እንግዲህ ሲኖዶስማ መቼም ሲኖዶስ ነው። አንተስ አንተ ክመ ነው። አዎ መቼም ሲኖዶስ እኮ እንትን መመሪያ